ማርቲኔሊ ራስን ግለጥ ማርቲኔሊ አንተ አረናይነ ነህ ሮናልዶ እኛ 9 ቁጥሩ ሮናልዶ ነው እንከብ ማን ምን ሆነ ነው አይ ማርቲኔሊ የማርቲኔሊ መጨረሻው በቃ ሻምፒዮንስ ሊግ እና ሌሎች ቱርናመንት ላይ ብቻ አደገኛ ተጫዋች ሆነ ይቅር ጀማው ፕሪሚየር ሊግ ላይ ግን ምንድነው የሚነካው እናንተ ይሄንን ቡና ፍለተን ማውራት ያለብን ይሹ ነው ጀማው የምሬን እኮ ነው ማለት ለማንኛውም ጀማው 4-1 በሆነ ውጤት አሸንፈናል እንግዲህ አረናይነ ዛሬ እንግዲህ 3 ጎሎችን ማስቆጠር ችሏል ጀማው 4 ጎል በተለይ ማድረግ ይችል ነበር አንድ ባዶ ኳስ ካንግል ጋር አጋይቶ ወስቷል ይሁን ግን ዋናው እሱ ጸጽቶት ነው መሰለኝ ከዛ በኋላ 2 ተከታታይ ጎሎችን አስቆጠረ ጀማው እንግዲህ በኤፍኤ ካፕ ላይ ያው የመድረኩ ንጉሶች እኛ ነን ታውቃላችሁ ሁሉም እኛን ሲያየር በደብዳል ኤፍኤ ካፕ ላይ ታውቃላ አይደለ ምክንያቱም 14 ዋንጫ አባሪ 14 ዋንጫ የተሸከምነው እኛ ነን እንግዲህ ያው የዋንጫ ምድድሪያችን የሞላው በዚህ ዋንጫ ነው ታውቃላችሁ አይደል ሌሎች ማለት ግን ይሄኛው ትልቁን ስፍራ ይዛል ጀማው ለማንኛውም ግን በዚህ ውድድር እንግዲህ አሸንፈን ወደ ቀጣዩ ዙር ማለፍ ችለናል ቀጣይ ላይ ማንንም ያገኘን ማንን እኛን ይሰጋናል ኤፍኤ ካፕ ከሆነ ማለት በጣም ነው የሚሰጋን ዛሬ እንግዲህ ጨዋታው ላይ ምን ሐሳብ አስተያየት አላችሁ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ ዋናው ነጥብ ግን በዚህ ጨዋታ በቤንች ተጫዋቾች ገብተን አሸንፈን ጨዋታውን ገለን ወጥተናል ይመቻችሁ እኔ ለመጠላ ዋንጫ ወያላ መጣ እንዳትንጫጫ ወያላው እኔ ፕሪሚየር ሊጉን እበላለሁ አልኩኝ ሻምፒዮንስ ሊጉን መጥቼ እበላለሁ አልኩኝ ወይ እኔን ዋንጫ እኔ ልበለው ፈልጋለሁ በቃ አንድ ባንድ መናገር አለብኝ እንዴ ትናንት ለፈሮት እናገር አይሰማህም ወያላው ተቀበር ብያለሁ አርበህ ተቀመጥ ሾካ ላይ ጊዮኬሬሽ እጁ እንዲያርፍ ነው መሰለኝ ዛሬ ረፍት ተሰጥቶታል እቺ ለግሩ ዳው እኔ ስቃለሁ መድኃኒዓለም አርሰናል አሸንፏል እንደ ሲቲ 10 ልናገባ አልቻልንም ግን ማለት ምን አይነት ጨዋታ ነው የምንጫወተው ማን ማርቲኔሊ ከፊት ለፊቱ ይውላችሁ ፕሪሚየር ሊግ የሚል ነገር አይኖረው እንጂ የትኛውን ቦታ ወሰዱት ይችላል አታትሪክ ሰራ ዛሬ ኮርና እንደፈለግን ነው የምናገባው ማን ማዱዌኬ ኮርናዎቹ ያበዱ ናቸው ፔናልቲ መሳት አልነበረብም ማን በጣም ኩክ አድርገ ፔናልቲውን ራስ አሰጥተ እንዴት ነው መስጠው ማርቲኔሊ አንተ ይኸውልህ ስማኝ ጎት ነሽ በጣም ነው የምትችለው ማን እኔ ደስ ብለኛል ዛሬ ምን አይነት ጨዋታ ነው የተጫወት ነው ማን ገና እኮ እንደተጀመረ ነበር ያገቡብን እኮ እኔ ደነገጥኩ ፖርትስማውዝ ያገባብናል ክሊንሺት ግን እያጣን በጣም ይኸውላችሁ ክሊንሺት ከወጣን እየቆየን ያለ ነው ምንድነው እየተፈጠረ ያለው ክሊንሺቱን መልሱት በቃ በኦን ታርጌት እናርገው ይመለስ ያ ነገር ይመለስ እኔ ውስጤ ሊቪን በቀል እኔ ተበቀልኩት ለዋንጫዬ ብዬ 3 ነጥብ ወሰርኩት በማርቲኔሊ ሃትሪክ በ4 ጎል አፈስኩት ይላል አባቴ ገነርስ በዛ ባለ ጎል ተመልሰናል ለምላችሁ ግን ማለት ነው እኔ አንድ ጥያቄ አለኝ በዚህ ጨዋታ ላይ አራ ስኬሊ ምንድነው የሆነው ስኬሊ ምንድነው የነካው ጋይስ ምንድነው የሆነው ስኬሊ እንዴ ማለት ከጨዋታ እየተሻለው አይደለም ምንድነው የሚሻለው ምንድነው የምንማከርበት እንዴ ለማንኛውም ሌላ ከበድ ያለችም ቀለል ያለችም ሰው ሜዳ ላይ ሄደን ታሪክ የምንሰራባት ሮብ ዕለት ሌላ ወሳኝ ጨዋታ አለ ለዛም ጨዋታ እንዘጋጃለን ቢቻው ጠብቀኝ አሰልጣኝ ያለውንም አረሳውትም እሺ ጠብቀኝ ሴት ፒስ ኤፍሲ ባካት ተገን ይላል አባቴ 4-1 አሸንፈን 3ቱ ሴት ፒስ ናቸው ማርቲኔሊ ሃትሪክ ሰርቶ 2ቱ ሴት ፒስ ናቸው አንተ ማርቲኔሊ እኛ ሲቲ ኦፕን ፕሌይ ማግባት ምናምን ነገር ይለማመዳል እኛ ደግሞ ምንችለውን የተካንበትን እነዚህ ቧንቧ ሰራተኞች ላይ ሴት ፒስ ተለማመድንበት ማለት ከባድ ማርቲኔሊ እንደዚህ ቴስታ እንደሚችል መቻወኩኝ ማርቲኔሊ ብቻ እንዲጫወት የፕሪሚየር ሊግ ሙዚቃ እንዳይሰማ ገባችሁ አይደል ማዱዌኬ ደግሞ ማን ነው ሄድ መለስ ደርሶ መልስ ማንቸስተር ዩናይትድ ባጭሩ ማዱዌኬ ማለት ማንቸስተር ዩናይትድ ነው ይሄዳል ይመለሳል ገባሽ አይደል ትንሽ ኤዜ ምናምን ነገር የሆነ ኮንፊደንስሽ ምናምን ነገር የሆነ ወረደ ይመስላል ማርቴታ እንደዚህ አይነት ጸባይ የሚመቸው ማን እንደ ማርቲኔሊ የሰር ኖ ሰር ይሄ ክሪስታል ፓላስ አይደለም አስተካኪ ጸባይሽን ማኩረፍ ምናምን አይወደውም የበለጠ 10 ጌም ቤንች ያደርግሻል ተረዳሽኝ አይደል ሴት ፒስ ፕራክቲስ አረግን ሃንግማን ኔክስት አንቺ ያልታወቀብሽ ሴት ፒስ ኤፍሲ ማን ሴት ፒስ እንጫወታለን ስታንፎርድ ብሪጅ ላይ ማን በሴት ፒስ ነው ማደክምሽ ገባሻል ምን አይነት ቡድን ነን በእናታችሁ 4 ጎል አግብተን 3 ሴት ፒስ ሜሪኖ 6 ቁጥር መጀመሪያ አካባቢ 10 ደቂቃ ደስ አላለኝም ነበር ከዛ በኋላ ለማርቲኔሊ ያንኳስ ሰነጥቂው ማን ግራኙ ቶማስ ፓርቴን ያስታወሽ ግራነት ዣካ ነው ልሽብኝ ወኔ የለሽም እንጂ ተመችቶኛል ዛሬ ኤክስፔሪመንት ነው ያደረግነው በሙሉ ቤንቻችን ገባርለ ጋብሪኤልን ሴት ፒስ ፕራክቲስ አያስፈልገውም ሌላው ቲም ነው
በጋብሪኤል ደረጃ ቴስታ መምታት እንዳለበት ምናምን መማር ያለበት ማርቲኔሊ ደግሞ በተለይ የሁለተኛው ጎል ቴስታ አርክቶናል ነው ምልሽ አርክቶናል። ሁለት ነበረ ሃትሪክ መስራት የነበረብሽ። ለማንኛውም ወደሚቀጥለው ዙር አልፈናል። ለማለፍ ያልታደላችሁ ሰዎች ምንም ማድረግ አይቻልም። ሚኮና ከሰዓት በኋላ ደግሞ ያው ትንሽ ቆይተን ደግሞ ብራይተን ከባድ ቡድን እኮ ነው። ብራይተን አንጻር ውልቭዝ ይቀላል እኮ ገባ። ውልቭዝ ያስጨነቀው ቡድን ስለሆነ ብራይተን የሚገጥመው ማንቸስተር ሲቲን ካስቀየመ ሌላኛው ቀዩን ማንቸስተር ደግሞ መግረፉ አይቀርም። እንጠብቃለን። ዊ አር ዘ ገነርስ